መንሱር ከዛሬ ጀምረ እስከ 500 ሊሚት መሰከስ ትችላለህ። ከዛ በላይ ግን እንዳትወጣ። ረዘመብኝ እሷ እንደ እድሜ ነው እንደ እድሜ አያችሁ። አንዳንድ ሲረዝም ያላመነው እድሜ ይወጣል። አልሰማማ እንደዚህ ጥያቄ ነው እንደምትጠይቀኝ እንጂ እኔ አይደለም በቃ ማንም ይሁን ማንም መጠየቅ የለብኝም። አንብቦና ካልተመቸ ይዘለላል። አንብ ስሙት። እሺ አንድ ሳምንት ያህል ተአምር ነው እኮ። እሺ አለው ተአምር ነው እኮ ጽሁፉ ነው። አንድ ሳምንት ያክል አንድ ሽቶ ሳትቀባ ከምታሳልፍ ወይንም ደግሞ ያለ ሻወር ከምታሳልፍ የትኛውን ትመርጣለህ? እንዴ ቆንጆ ጥያቄ ነው። ታዲያ ሁለቱም የምታረጋቸው ናቸው። ሽቶ አይጨክንም አልችልም እኮ ሱሴ ነው እኮ ኪሴ ውስጥ ነው ያለው። እንዴት አድርጌ ይኸው እየተቀባሁት ነው እኮ ሳምንቱ ሙሉ እንዴት አድርጌ ያለ ሽቶ እችላለሁ? ሳምንት ሙሉ ደግሞ ሳይታጠቡ ማለፍም ከባድ ነው። ስለዚህ ከሁለት አንዱን ካልመረጥክ ከነዚህ ውስጥ አንዱን ትመርጣለህ። ይሄ ነው ጨዋታው። ወት ሻወሩን በሽቶ ደብቀው ያለበለዚያ ከነዚህ ውስጥ አንዱን መርጠህ ትበላለህ፣ ትቀምሳለህ፣ ትጠጣለህ። አንድ ሳምንት ያለ ሽቶ ማኖሩን ነው የምፈልገው። ለምን የምቀባቸው ሳሙናዎችም ሽቶ ስለሆኑ ማለት ነው። ብራንድ ሳሙና ነው የምጠቀመው። እነዛ ሳሙናዎች የራሳቸው ጠረን ስላላቸው የሽቶን ያክል ሻይን ባያደርጉ ቢያንስ ግን ደስ የሚስብ ነገር አለው። እና አሁን በጣም ተሰቀለ ነው የምትስቀው። ባለፈው እዚህ 500 ሺህ ብር ሲወስድ ምን እንዳለኝ ታውቂያለሽ? መንሱር ከዛሬ ጀምረ እስከ 500 ሊሚት መሰከስ ትችላለህ። ከዛ በላይ ግን እንዳትወጣ። ስለዚህ እኮ አልደረሰም። ኧረ ገና ነው።